መስቀል ስር ሸክሜን ጣለው ሸክሜን ጣለው ማረፊያ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሌ ያለቀበት መስቀልክን ያየው መስቀልክን ያየው የኔ መከራዬን ችግር ይረሳለሁ ባንተ ላይ ጥላለሁ ከእናት ከአባት በላይ ቀርበህ የምትረዳኝ ምስጢሬን ተካፋይ ማን እንዳንተ ጌታ ገበናዬን ሸፋኝ ምስጢረኛዬ ከማንም ከምንም ትበልጥብኛለህ Be strong and courageous. Do not be afraid or discouraged. For the Lord your God will be with you wherever you go. Through the rain and thunder and shout, when the dark tries to drown you out, a whisper says, you're not alone. You're not alone. Every step, every mile, He's been there all the while. Wherever you go, God leads the way. Wherever you go, His love will stay. Wherever you go, He lights the way. Wherever you go, do not be afraid. Wherever you go, do not be afraid. Do not be afraid. ውጤታማ የሆኑ መንፈሳዊ ሰዎች እንደ ፕሪንሲፕል አድርገው ከተጠቀሙባቸው ነገሮች መካከል እነዚህ የእግዚአብሔር ጊዜና የእግዚአብሔር ፈቃድ የሚባሉ ሁለት ነገሮች ናቸው። የእግዚአብሔር ፈቃድ ምንድነው ካለን መጽሐፍ ሲነግረን በጎና ደስ የሚያሰኝ ነው ይላል። ሰላም ይሰማችኋል? በጉዳዩ ላይ ስታስቡ ስትጸልዩ ውስጣችሁ ረፍት አለው? እሱ የእግዚአብሔር ፈቃድ ነው። የእግዚአብሔር ጊዜ ሲሆንም እንደዚሁ ነው። ሩጫ ለፈጣኖች ሰልፍም ለኃያላን አይደለም ይላል መክብብ መጽሐፍ ላይ ያለ ቃል ነው። ጊዜና እድል ግን እነዚህን ሁለቱን ያገናኛቸዋል ይላል። አክሽን ልትወስዱ ስትሉ እነዚህ ነገሮች ቼክ አድርጉ። የእግዚአብሔር ፈቃድና የእግዚአብሔር ጊዜ። ኢትዮጵያ ውስጥ ካሉ አክተሮች ሁለት አብሬያቸው መስራት የምፈልጋቸው አክተሮች ነበሩ። እነሱም ታሪኩ ባባና ነፃነት ወርቅነህ። ግን እግዚአብሔር አልፈቀደም። ነፃነት ወርቅነህ ነፍሱን በገነት ያኖርልን። ለመላው የኢትዮጵያ አድናቂዎቹና ለቤተሰቦቹ መጽናናትን እመኛለሁ። የተከበበ በማይጠጣ ባለም ያለ ሰው ኢየሱስን ያጣ በጀልባ እንደጠፋ ውቅያኖስ ላይ ኢየሱስ የሌለው ሰው እሱ አይደል ወይ? ተበልቶ ተጠጥቶ የለም እርካታ ኑሮ ማለት አሩሬ ከሌለው ጌታ። ዳግመኛ ጠማኝ አንዴ ጠጥቼው ጎዶሎ ውስጤ ሙሉ ነው። ዳግመኛ ጠማኝ አንዴ ጠጥቼው ጎዶሎ የለኝ ውስጤ ሙሉ ነው። Again
የሚያቆኝ በሙሉ በመቆሜ ሁሉም ተገረሙ። እኔ ግን እንደዚህ ላለው መቆሜ ከሱ የተነሳ ነው። ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ በድካም ሆነ በብርታት ስንት ጊዜ ረዳኸኝ ባሳለፍኳቸው ዓመታት። ልቤን ኩራት አለው ዘንድሮም ተመካብህ የማትለዋወጥ የሕይወቴ ዋስትና ነህ። የሁሌ ነህ የሁሌ አምላኬ የሁሌ አፍቃሪ ወረት የለብህ ውዴ ልበል እንዳመሌ። አንተን ማጣት ነው ብቸኝነት፣ መጸለይ ማቆም ነው ድርቀት፣ መንፈስህን መተው ነው ክስረት፣ ብሎ ማደር አንተ በሌለበት፣ ቃልህን መርሳት ነው ጎዶሎነት፣ ሳይሰሙ መውጣት ነው ዙረት፣ ያለ ድምፅ ማውራት ነው ቅዠት፣ ውሎ ማደር አንተ በሌለበት፣ መኖር አልችልም ያላንተ ያላንተ፣ ፈራለው ሁሉም ክድንድን ያለ ነው። መኖር አልችልም ያላንተ ያላንተ፣ ሰጋለው ሁሉም ጭልምልም ያለ ነው። እወጣለሁ በምሕረትህ እገባለሁ፣ ምሕረትህ ለኔ አንዳለኝ ምለው ነው። በምሕረትህ እወጣለሁ በምሕረትህ እገባለሁ፣ ምሕረትህ አንዳለኝ ምለው ነው። ባለ ምሕረትህ ባለ ምሕረትህ ባለ ምሕረትህ ባለ ምሕረትህ ባለ ቸርነትህ ባለ ምሕረትህ ባለ ምሕረትህ ባለ ምሕረትህ ባለ ምሕረትህ ባለ ደግነትህ አባት ከሁሉ የላቀ ሁሉም ገዢ ለዓለም የታወቀ እኮራለው ልጁ በመሆኔ ኤልሻዳይ ነው አባቴ ለኔ። ኃጢአት አልስራ እንጂ
ወደ ምድር መጥቻለሁ ይላል። ኢየሱስ የመጣው ለሰው ልጆች ጨለማ ብርሃን ለመሆን ነው። ወዳጆቼ በክርስቶስ እመኑ፣ የዘላለምን ሕይወት ታገኛላችሁ። ሌላ መንገድ የለም። እውነት፣ መንገድ፣ ሕይወት ኢየሱስ ብቻ ነው። መጽሐፍ በሮሜ 8 ላይ የሞተው ይልቁን ከሙታን የተነሳው በአባቱ ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሰውንና እግዚአብሔርን ያስታረቀው ኢየሱስ ክርስቶስ ብቻ ነው። በክርስቶስ እመኑ፣ ከዘላለም ጥፋት ማምለጥ ትችላላችሁ። መጽሐፍ ሲናገር ማንም በጨለማ እንዳይኖር ብርሃን ሆኜ ወደ ምድር መጥቻለሁ ብሏል ጌታ